السلام عليكم ورحمة الله وبركاته كبراتنا كبران أهلا ቤተሰቦቼ ለቤተሰቡ አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም ለዘመድ ወዳጆቻችሁ ሼር በማድረግ እንድትተባበሩ በአላህ ስም ጠይቃለሁ። ዛሬም አንድ ግጥም ወደ እናንተ ይዤ መጥቻለሁ። የመተዛዘን ጫፍ ይላል ርዕሱ። በዘርም በሀገር በአካል ሳይለምድህ በመንሃጅህ ብቻ ከልቡ የሚወድህ የሚያበረታታ በሀቅ እንድትጸና ልብህ እንዲረጋ በተውሂድ በሱና መማር ማስተማር ነው ራትና ቁርሱ። ዘወትር ተወዳጅ የልቤ ንጉሱ ያ ጠንካራ ወጣት ሰለፊ ነው እርሱ። አቅም እያነሰው በገንዘብ ባይረዳ ችግር ተደራርቦ ወንድሙን ሲጎዳ ሩህ ነው ሆዱ በፍጹም አይወድም ለአንተ ይጨነቃል ፍጹም አይቀልድም። አሉኝ የዚህ አይነት ብዙ እህትም ወንድም በስደት ተጉዛ ከሀገር ርቃ በሰለፍይነት በመንሃጅም ደምቃ ሱናን በመገንዘብ በተውሂድም ልቃ አስገራሚ ፍጡር ቆንጆ ነች ሐቂቃ። ስቃይ እንግልቷን ሆዷ ያመቀች ያልፋል በሚል ተስፋ ሁሌ የባከነች አንተነህ ሐሳባ የዘወትር ህልሟ ደስታዋ ነው የሱና ወንድሟ። በሙቀት በብርዱ እየተገረፈች ሲደክማ ታተኛ ስራ አልቋል አረፈች። የእርሷን ኑሮ ረስታ ለሌሎች የምትኖር ለእህት ለወንድሟ የምትቆረቆር በደስታ ኑሮዋ ብዙ ዓመት የቆየች ዛሬ የምትሰራ እየተሰቃየች የላባውንም ውጤት ለሌላ የምትበትን ለቤተሰብ ብላ አራግፋ ያላትን ምንም ነገር ሳትይዝ ባዶዋን የቀረች ሕይወቷን በሙሉ ለሌሎች የኖረች የስደቷን ኮከብ እስኪ ተመልከቷት ያችን ሆደ ባሻ ሰለፊዋን ወጣት። አላህ ይጠብቅሽ አያግኝሽ ማጣት። ደስታቸውን ትተው ከአንተ ጋር የሚያዝኑ ፈጽሞ ሳያውቁህ ለአንተ የሚባንኑ ለአንተ ብቻ ሲባል እንቅልፍ የማይተኙ መች ይሆን ፈረጃው ብለው የሚመኙ አሉ ብዙ ጀግኖች በስደት በአገር ቤት ወጣት ደፋር ጀግና ቆንጆ ኩሩ መቤት። ለአንተ በመጨነቅ እነርሱን የረሱ ሁሌ ሐሳብ ጭንቀት እንደ ተንተራሱ መላ በመፈለግ ወድቀው የሚነሱ ርህራሄ ጥግ አስገራሚ ምዕራፍ። ይህ አይደለም ታዲያ የመተዛዘን ጫፍ? ይህ አይደለም ታዲያ የመተዛዘን ጫፍ? ገጣሚ ኑረዲን አልዓረቢ ግጥሙን ያቀርብኩላችሁ ያዛል ነኝ። ላይክ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ እንተባበሩ ባላህ ስም ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።